ምኑን የተቃወመ የተቃወመ ጥይት እየተነሳ ነው ከፈይቶ ፖለቲካ ወጣ ነው ብላ ራባ በጣም ባለሙያ ትንሽ ባለሙያ ስሚናት እየቀረሻል አይደለም አቁሜዋለሁ ነው እንዴ ቲክቶክ ላይ ብቻ ነው እየቀረብኩት አቁሜዋለሁ ብላ ቀነሰው ያቃጥላል እንደዛ አይደል 200 ብር የሚሸጥ አንድ እንጀራ ኑሮ ተወዷል አይሰልክ በቃ ጥራቱን ነው እንጂ ሲጀመር ቤትና ብቻ እንደ ሊሆን አይችልም ቤት ይሻላል እየበላ የቤት ይግደለኝ ይባላል የሀገሬ ሰዎች ትናንትና እዛ የሆነ ፓስታ በዘይት ተሰርጎ ነበረ ቁርስ አልበላም ብላ ሽታ የፓስታው እጅ ነው አዋ አልበላም ብላ መለሰችላት ከዛ መሀል ሴትዮዋ ሰይጣን ተነስቶባችሁ ነው እንጂ ጥሩ ነው መብራን ሰይጣን ምን ሆነ ሰይጣን ምን ይሸታል ነው ለምን እስማም ይሄን ቃሪያ ከበላ ጀግና ነው ትናንትና የተቀቀለ ይሰጥሻል ትርፍራፊ ማርገው ወጡን እንደዛ ናቸው እና ለቀሳልሽን ጮጮ ወጣት እንጂ መሰለኝ ነው ተው ስትለው ቢውላል ነው አይ በርግጥ አንዳንዴ ይቆንጠጥ የእንግዲህ ስድስት አድርገሽ ማሳደግ ማለት ነው በኋላ ዋጋ ያስከፍላል ግጥጥ ብሎ ካደገ በኋላ እኮ ነው ብቻ ያልኩት ነው ልጅ አለ ውጭ ያለ ሰዓት ሰላም እንዴት ናችሁ? የዩቲዩብ ቻናል ተከታታዮቻችን ቡና ጠጡ በላችሁ። ሰላም እንዴት ናችሁ? ዩቲዩብ ተከታታዮቻችን ቡና ደርሷል። ቡና እንጠጣ። ቆሎም አለ እንብላ። እንግዲህ ቡናቸው በጣም ግን ያለው
ነው እንዴ? ምን ነው ከሰላ ላይ ግዴታ ነው። አይ ግዴታ አይደለም። ሴሪሞኒ ቡና ሴሪሞኒ ምን ነው? ደስ ማለት ነው። እኮ ደስ ይላል። አሪፍ ነው። እንደዚህ ስታየው ምናምን ላይ I'm good. Honestly. Guys, የቡና ቁርስ ያለው አይንካ ቡና ሙሉ የለኝም። ቡና አንዳንዴ ሳይበዛም እኮ ጥሩ ነው። ዛሬ ቁጭ ብዬ ነው የማወራው። አንተም ኧረ ተንቼ ነው የምተኛው። አንቺ ቁጭ በይ እንጂ ቡና ወዶ ነው ጠዋት ካልሆነ እኮ ማታ ቡና አሪፍ ነው። አንደኛ ነው ሙድ እያሰብን ማርያም ምርጥ ጋይስ፣ ቡናችን በጣም ስማርት የሆነ ነው። አጠገባችን ብትሆኑ ብንጋብዛቸው ደስ ይላል። ዞሮ ያው አሁንም እንደደረሳችሁ ብለን እንቆጥራለን። አሪፍ ጎበዝ የሆነች ባለቤት አለች። ስማርት የሆነ ቡና አለች። ማርያም ሁሌ በጣም አሪፍ ነው። ይመቻል። አየሩ በጣም አሪፍ ነው። አምሮብሃል ዛሬ ደግሞ ውበቱን ደፍተው እስከ መደፋት ድረስ ምን አለ እስከ መደፋት ድረስ ያለው ውበት ሲበዛ መጨረሻው አያምርም ይባላል። እንዴ ይባላል። ያ ጋይስ እየሰማችሁ እንደዚህ መሆኑን አላውቅም ነበር። በሊመችሽ ለሁላችንም ይመችል። ምን ትላቸዋለህ? ያው እንግዲህ ቲክቶክ ዩቲዩብ ተከታታዮቻችን ሰብስክራይብ እና ሼር ላይክ እንድታደርጉ ኤግዛክትሊ አበረታቱን ትላቸዋለህ። እነሱም ያውቁታል ባንላቸው እነሱማ ያውቁታል። አንተ አበረታቱን ወገኖቻችንን። ሰብስክራይብ ሼር ላይክ አድርጋችሁ አበረታቱን። ቴንኪው እናመሰግናለን።